ብሩናይና ልጅ ብሩናይ ውስጥ የሚወለድ ልጅ ማለት ነው እዚች ሀገር የሚወለድ ልጅ ከተረገዘ ጊዜ ጀምሮ ልጁ ተወልዶ አድጎ ዩኒቨርሲቲ ገብቶ ግራጁዌት አድርጎ እስኪያገባና ቤት እስኪመሰረት የሚያገኘውን ጉድ ልንገራችሁ የትኛውም ሀገር ዜጋ በምድር ላይ የሚኖር የትኛውም ሀገር ዜጋ በሀገሬ ይሁን ብሎ የሚመኘው ነው የትም በተለይ ባደጉት ሀገራት በአውሮፓ በአሜሪካ ምናምን ያሉ የሚመኙት አይነት ነገር ነው እንግዲህ ቆይ ከተማውን እያሳየው ልጁ ምን እንደሚያገኝ ልንገራችሁ ያው ከተማውን ይዩት እጅግ በጣም ነው የሚያምረው ሉክ ሶ አንድ የብሩናይ ዜጋ የሆነች ሴት ስታረግዝ ከእርግዝናዋ ጀምሮ ነፃ ህክምና ነፃ ትሪትመንት ነው የምታገኝ ነፃ ልጅ ከተወለደ በኋላ ወደ ትምህርት ቤት ይገባል ትምህርት ቤት ሲገባ በነፃ ነው ህክምናው ኑሮውን በጠቅላላ ፎር ፍሪ ነው ምንም እስከ 18 አመቱ ምንም ነገር ሳይከፍል ትምህርት ቤቶች ምንም አይነት ክፍያ አይቀበሉም ፕራይቬት ስኩል ምናምን የሚባል ነገር የለም በቃ ሁሉም የሚማሩት አንድ ቦታ ነው በጣም ስኩል ባስ ምግብ ምናምን ሁሉን ጨምሮ ነው ሁሉንም ነገር መንግስት ፕሮቫይድ ያደርጋል ተማሪው ደግሞ ተምሮ በጣም የሚያስቀው ፓርት እዚህ ጋር ተምሮ ሃይ ስኩል ደረሰ አይደለ ሃይ ስኩልን ጨርሶ ከዛ ልክ ዩኒቨርሲቲ ስትገቡ ደሞዝተኛ ተማሪ ነው የምትሆኑት ማለት ነው ደሞዝተኛ ተማሪ ስንል ምንድነው ስንል የብሩናይ መንግስት ልክ ዩኒቨርሲቲ ስትገቡ ለትምህርታችሁ የሚሆን ማንኛውንም መሳሪያ ይገዛላችኋል ዩኒቨርሲቲ የሚያስፈልገውን ክፍያ ኤቭሪቲንግ ሁሉን ነገር ይፈጽምላችኋል ሁሉን ነገር ያደርግላችኋል ከዛ ውጪ ግን የኪስ ገንዘብ ወይም ፖኬት መኒ በማለት ይሰጧችኋል ይሄ እንግዲህ አስቡት በሌላ ሀገር ፖኬት መኒ ይሉና የሆነ ነገር ለትምህርታችሁ እንደዚህ የምታሟሉበት ነው ምናምን ይላሉ እዚህ ግን እንደዛ አይደለም ሁሉ ነገር ተሟልቶላቸው $300 በየወሩ ለዩኒቨርሲቲ ተማሪዎች ፖኬት መኒ በቃ ስትሄዱ ሻይ የምትጠጡበት ስትወጡ እያለ ዩኒቨርሲቲው ግዴታ ይሰጣቸዋል ማለት ነው እንግዲህ $300 የብሩናይ ዶላር ማለት ወደ ዩኤስ ዶላር ስትመልሱት $230 ወይም $240 ገደማ ማለት ነው በየወሩ የሚሰጣቸው ያ ማለት ወደ ኢትዮጵያ ከመለሳችሁት እንግዲህ ወደ 30,000 40,000 ብር ገደማ እንደዛ ማለት ነው ያ 30 ምናምን 40,000 ብር ገደማ በየወሩ ይሰጣቸዋል ማለት ነው ዩኒቨርሲቲው በኋላም ሲቀበሉ ምንም አይነት የሚከፍሉት ክፍያ የለም ዲግሪያቸውን ሲቀበሉ ምንም አይነት ወጪ አያወጡም ከዛ በኋላ ዩኒቨርሲቲ ደግሞ በዚህ ሁኔታ ተማሩ ካልን ኔክስት ላይፍ ደግሞ ማግባት ነው አይደል ልክ አንድ የብሩናይ ዜጋ ሲያገባ መንግስት ወጪውን ችሎ ይደግስለታል ከዛስ ቤት እንዲሰራ መሬት በነፃ ይሰጣል መሬት ከመንግስት ተለክቶ በነፃ ነው የሚሰጥ እንጂ መሬት አይሸጥም መንግስት ስለዚህ ተለክቶ በነፃ መሬት ይሰጣል ያን እዛ መሬት ላይ የሚፈልገውን አይነት ቤት ይገነባል ማለትም እሱ የሚፈልገው አይነት ዲዛይን ከሆነ መክፈል አለበት ስለዚህ መንግስት ወዲያው አምጣ ይባል የሚፈልገውን አይነት ዲዛይን ቤት ይገነባለትና ለ30 አመት ያለ ምንም ኢንተረስት ያንን ብር ቀስ ያለ ይከፍላል ለመንግስት ማለት ነው በመሃል ባንክራፕሲ ካለ ምናምን በቃ ካልቻለ በመሃል ከከሰረ ምናምን ያንን አመልክቶ ከእዳው ነፃ መሆን ይችላል ኦልሞስት ዲጂታላይዝ ስለሆነ ስለሚታወቅ ማለት ነው ካጣ የጤና ጉዳይ ከገጠመው ምናምን ፍሪ ይሆንለታል ከዛ ውጭ ግን በወር በ30 አመት ቀስ ብሎ ይከፍለዋል ካልሆነና ደግሞ ምንም አቅም ከሌለው ትዳር ሲመሰረት ምንም አቅም ከሌለው ደግሞ መደበኛ መንግስት ለዜጎቹ የሚሰጣቸው ቤቶች ስላሉ መደበኛ ቤት ፎር ፍሪ ይሰጣል ማለት ነው እና አሁን እዚህ ሀገሬን አልወድም ቢል ይሄንን አሁን አይሰቀልም አደባባይ የዚህ ሀገር ዜጋ ሀገሬን አልወድም ካለ መሰቀል የለበትም ታዲያ ያለው በጣም የሚያምር በጣም ሰላምተኛ ናቸው በጣም ሰላም ይላሉ ምናምን ግን ጀስት ስትቀርጹ ደግሞ አይወዱ አንዳንዶቹ ናቸው እና እኔ በጣም ነው ወደድኩት ይሄን ነገር የሆነ በቃ እንትን አይነት ነገር ነው ሁሉም ኮርነር ሀገሩ ስለሚያምር የሆነ ወክ አርጋችሁ አጠግቡትም የምታዩት ኤቭሪዌር ግሪን ነው በጣም ነው የሚያምረው ሉክ